እሺ የሊንና የመድ ፊደል ልዩነቶች እና የመድ ፊደል ልዩነቶች ይሄንን ጽሁፌ ይነበባል አይደል? እሺ እንደዚህ እናድርገውና እናስምረው። የሊን ፊደል እዚህ ጋር ደግሞ የመድ ፊደል እንጻፍ። ፊደል እሺ የሊን ፊደል ስንት ናቸው? ፊደላቶቹ ስንት ናቸው? 2 ናቸው። እነሱም ዋው እና ያ ናቸው። የመድ ፊደልስ ፊደል 3 ናቸው። አሊፍ ዋው እና ያ ናቸው። አንደኛው ልዩነታቸው ይሄ ነው። የአሊፍ ግልጽ ነው አይደለ? ከአሊፍ በፊት አሊፍ ሊላ የለም ስኩን ነው። ከፊት ለፊት ፈትሐ መምጣት አለበት ለመሳብ። እሺ በወና በያን ለሊን ጊዜ ምን መሆን ያለበት? የሊን ጊዜ ዋው ፈትሐ ዋው ስኩን ሆነ ከበስተፊቷ ያለው ፊደል ፈትሐ መሆን አለበት። ምሳሌ በضمة وسكون ቡ ኑን ዱማ ወስኩን ኑ ሐምዛ ዱማ ወስኩን ኡ እነዚህ ነው። እሺ በመድ ጊዜስ ይሄ ሰንጠረዥ የመድ ነው። በመድ ጊዜ ደግሞ ዋው ስኩን ሆና ከበስተፊቷ ያለው ፊደል ምን መሆን አለበት? ዶማ መሆን አለበት። ለመድ ጊዜ እንደዚህ ነው። ዋው ስኩን ሆና ከበስተፊቷ ያለው ፊደል ዶማ መሆን አለበት ለመድ ጊዜ። ለሊን ጊዜ ግን ዋው ስኩን ሆና ከበስተፊቷ ያለው ፊደል ምን መሆን አለበት?
ፈትሐ መሆን አለበት። ፈትሐ መሆን አለበት። እዚህ ጋር ደግሞ ዱማ መሆን አለበት። ምሳሌ እዚህ ጋር ተበል እዚህ ጋር የቀደም ያሳዩት የመድን ነው። የሊን ጊዜ በፈትሐ ነው መሆን አለበት። ፈትሐ ማድረግ አለብን። ባው ነው። እሺ በመድ ጊዜስ እንዴት ነው የሚሆነው? አሁን ይሄና ይሄ ያቸው ልዩነታቸውን በዚህ በኩል ያለው ሊን ነው፣ በዚህ በኩል ያለው መድ ነው። መድ ነው። ይሄ ፈትሐ ነው። አይሹ ይሄ ዱማ ነው። ፈትሐ ከሆነ ዋው ሊን ነው። ዱማ ከሆነ መድ ነው። ዱማ ከሆነ ምን ያደርጋል? ቡ የነበረውን መሳብ ነው። ቡ መሳብ። እዚህ ጋር ግን መሳብ ሳይሆን ው የሚለው በግልጽ ይነበባል። ምን ይሆናል? በው ይሄ ማለት ነው። እዚህ ጋር ይሻውን ፈትሐ ነው ነው ፈትሐ ነው። ስለዚህ ይሄ ምንድነው? ሊን ነው ነው። ይሄስ ዱማ ነው አይደል? ይሄ ሐረካው ዱማ ነው። ስለዚህ ኑ የነበረው መሳብ ነው ስራው። ኑ ያሽ መሳብ ነው። ይሄስ ስንት ነው? እዚህ ሐምዛ ምንድነው? ፈትሐ ነው። ወው ምንድነው? ሊን ነው። ስለዚህ አው ይሄ አሁን ነው የሚሆነው። ለምን? ሐምዛ ፈትሐ ነው፣ ወው ስኩን። ይሄ ሳይሹ ይለያል፣ ዱማ ነው፣ ከዛ ወው ስኩን አለ። ስለዚህ አሁን መሳብ ነው ስራው። ብቻ የነበረውን አንድ የነበረውን ብሎ መሳብ ነው። እዚህ ጋር አንድ ነው የነበረውን ኑ ብሎ መሳብ ነው። አንድ ቡ የነበረው እዚህ ጋር ቡ ብሎ መሳብ ነው። ለምን? ከሁለት ዱማ ከሆነ ለወው ጊዜ። ፈትሐ ከሆነ ግን ወደ ሊን ይቀየራል። በው ነው አው በሚል ይቀየራል ማለት ነው። እሺ በያ ጊዜስ ሊን ይሄው እዚህ ጋር የለያ ጊዜ በዚህ በኩል ሊን፣ በዚህ በኩል መድ። ለሊን ጊዜ ያ ስኩን ሆና ከፊት ለፊቷ የሚመጣው ፊደል ፈትሐ መሆን አለበት። ፈትሐ መሆን አለበት። ምሳሌ ለሊን ማለት ነው። ለያ ነው አይደል ያለው? በሆነ እያደረኩ ያለሁት። እሺ ያ ስኩንና ከፊት ለፊቱ ቦታ መምጣት አለበት አይደል? እሺ ለምሳሌ እሺ ይሄ ለሊን ጊዜ ነው። እዚህ ጋር መጀመሪያ ያ ስኩን ያለበት ብለናል። ያ ስኩን ነች። ከፊት ለፊቱ ያለው ፈትሐ ነው። ፈትሐ ነው እዚህ ጋር።
ስለዚህ ሊን ነው ማለት ነው። የይ ሆነ ማለት ነው። ይሄም ወይ ሀይ ሆነ ማለት ነው። ለመድ ጊዜስ ያ ስኩን ሆነ ከበስተ ፊቷ ያለው ፊደል ከስራ መሆን አለበት። ለመድ ጊዜ አለበት ከስራ። እዚህ ጋር ግን ፈትሐ ነበር ያለው ለሊን ጊዜ። ስለዚህ ምሳሌ እዚህ ጋር በራሱ ይሄን በራሱ ላይ ያክስራ ባረገው ይሄንንም ወክስራ ባረገው ይሄንንም ያክስራ ባረገው። አሁን ይሄን ስታይ በዚህ በኩል ያሉት ሊን ናቸው፣ በዚህ በኩል ያሉት መድ ናቸው። አሁን ይሄኛው የይ ነው የሚሆነው አይደለ? የይ ይሄኛው ግን መሳቢያ ነው። እቺ መሳቢያ ነች። እዚህ ጋር ግን ሊን ነች። ይህ የነበረውን ይህ እንደዚህ ነው አይደለ? ይህ የነበረውን ብሎ እንዲጎትት ያደርገዋል። ያ እዚህ ጋር ሲነበብ ይሄ አሁን ምንድነው? ወይ ነው ለሊን ጊዜ። ለመድ ጊዜስ ዊ የነበረውን መጎተት ዊ ብለሽ እንደዚህ መጨመር ዊ ብለሽ። እዚህ ጋርስ ሀይ ነው አይደለ? እዚህ ጋርስ ሂ የነበረውን ሂ ብለሽ መጎተት ነው። ስለዚህ እዚህ ጋር ሀይ ነው፣ እዚህ ጋር ግን ሂ ነው፣ መሳቢያ ነው። ሆነሽ ይሄ በፈትሐ ነው። ሀ ፈትሐ ከሆነ ሀ ብዬ ነው የጀመርኩት አይደል? ሀይ ብዬ ነው። እዚህ ጋር ግን ሀ ክስራ ስለነበረ ሂ ብዬ ነው የጀመርኩት እንጂ አሁን ይሄንን ሀይ አልለውም። አንደኛ ፈትሐ ተብሎ ፈትሐ ሀ ክስራ ብለሽ ከጀመርሽ ንባብሽን በሂ ነው መጀመር ያለብሽ። ከዛ በኋላ እዚህ ላይ የሚቀጥለውን ትቀጥያለሽ። አሁን ከሂ ቀጥሎ የመጣችው እዚህ ጋር መዷ ነች፣ ለመሳቢያ ነች። ስራዋ መሳብ ስለሆነ ሳበችው ያልኩኝ እንጂ አሁን ይሄ ነበረውን ወደ ሀ ቀይሬ ከዛ ያንን ደግሞ ወደ ሊን ቀይሬ ሀይ ማለት አልችልም። ሀይ ማለት ይሄ ነው እንጂ ይሄ ነች። ይሄን ሀይል ምንድን ነው ያሻቸው? እዚህ ጋር ወይ ነው፣ ይሄ ደግሞ ዊ ነች። ያ ወይ ነው ልዩነታቸውን። ይሄ ያ ከስራ ነው ያስኩን። ስለዚህ ከስራው ነው ያስኩን ከመጣ ለመሳቢያ ነው ማለት ነው እንጂ እንደዚህኛው ፈትሐው ነው ያስኩን ከመጣ ግን ወይ ነው ሊን ነው የሚሆነው። ዩ ይነበባል ማለት ነው። ስለዚህ መሳቢያ ነች። እዚህ ማለት ያ ፈትሐ ያስኩን የይ ነው አይደል? ያ ፈትሐ ነው ከዛ ያስኩን ነች። ግን እዚህ ጋር ያለው ደግሞ የይ አትይም። ለምን? ያው አክስራ ነች። ከስራው ደግሞ ተቀጥሎ ያስኩን ከመጣች መድ ነች። ኢ ብለሽ መሳብ ነው ማለት ነው። ይሄ ነው ባጭሩ ማለት ነው።